እንዴት ሳድርጌ የሆዴን ላሳይሽ ቆይ ትወደኛል ነበር ወይ? ያ ያለፈ ነገር ነው። በእናትሽ ስሚኝ፣ እኔንም አድምጪ። በቃ ተውከኝ። እንደዚህ ሚልኮ እኔና አንቺ እኮ ስልሽ ይዘህ ያስፈልገኛል እኮ እኔ ኖሬን ትቼው ላንተኔ ልኑርና ተደላድለህ እንድትኖር ሁሉንም ተውና ለኔ ምለው ሳይኖረኝ ሁሉን ላንተ እየሰጠ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንደምታዩት ዛሬ ፍልቅልቅ ብያለሁ። ማለት ይቴ እንደውዬለታለሁ እየመጣ ነውና ይቴ እስኪመጣ ሁላ አልቻልኩም። ያው እንደዚህ የተደሰትኩበት ምክንያት የይቴን ወንድም ታውቁታላችሁ አይደለ? በጣም ታሞ ነበረ፣ ታስታውሱ ከሆነ በጣም ብቻ ተረፍን እግዚአብሔር ተፋን ነው የምላችሁ። እና በጣም ታሞ ነበረ፣ በጣም አስጨንቆን ነበረ፣ በጣም ፈርተን ነበረ፣ ምናምን ብዙ ነገር ተፈጥሮ ነበረ። ያው እናንተም አገዛችሁን ነበረ፣ እግዚአብሔር ያክብርልኝ። እና ቤተሰቦቻችን ዛሬ ከጥቁር አንበሳ ነበረ ክትትል ሲደረግለት የነበረው እና በጣም ብዙ ጊዜ ቆይቶ ገብቷል ዛሬ ወደ አርባ ምንጭ እና በጣም ደስተኛ ነኝ፣ ደስ ብሎኛል። ያው ይቴም እስኪመጣ አልቻልኩም። ያው ይቴ ወንድም ብቻ አይደለም የኔም ወንድም ነው፣ ሁላችንም ወንድም ነው። ሎሌን በጣም ነው የምንወደው። እግዚአብሔር እንኳን ሌላ እድል ሰጠው። የእውነት በጣም የሚያስፈራ ነበረ። ደስ ብሎኛል እና ከጥቁር አንበሳ ገብቷል ና እንኳን ለቤት አበቃህ። ሎሌ እንዴት ነህ? በእናትህ አለሁልህ። ደህና ነህ? ሰላም በላቸው። ሰላም ናችሁ? የይቴ ቤተሰቦች እንዴት ናችሁ? አዎ ሰላም በላቸው በእናትህ። ታው የምን ሀዘን ነው አሁን? ከዚህ በኋላ ደስታ ነው እንጂ ደስታችንን በሰፊው እናከብራለን። እግዚአብሔር ይመስገን። እናንተም አግዛችሁናል። ያው በሁላችንም ትብብር ባይሆን ኖሮ እንደዚህ እውነት ቆሞ አይሄድም ነበር እና ያለፈው አልፏል። እግዚአብሔር ይመስገን ሁልጊዜም እና በጣም ደስ ብሎናል። ሉሊ ትነግረው ነገር አለ? ምን እላለሁ? ይቴ ሲመጣ ብናወራ ይሻላል። አይ ይቴ እኮ እስኪመጣ አልችልም አላስታግስም ብሎኝ ነው። እንዴ ደውለሽለታል? አዎ ደውዬለታለሁ። በቃ እስኪመጣ ድረስ ይቴ እስኪመጣ ድረስ እንትን እንዳይቀየም። እኔ ግን በጣም ደስተኛ ነኝ ሉሌ፣ እውነት ስላየሁት ሁላችሁንም በጣም ነው የማመሰግነው። ያው እግዚአብሔር ይመስገን ዛሬ ያው ትላንትና ማታ ነው የገባነው ወደ አርባ ምንጭ የገባሁት። በሁላችሁም ትብብር ነው እዚህ ጋር የቆምኩት በሁላችሁም እና ምን እንደምል አላውቅም። ብቻ ለሁላችሁም ፈጣሪ ይስጥልኝ፣ አሜን፣ ክብረት ይስጥልኝ። ሁላችሁም በይቴም ስም በእኔም ስም በሁሉም በቃ ብቻ ምን እንደምል አላውቅም። መብራህን በጣም ነው የማመሰግነው ሁላችሁንም። እሺ ከልብ በጣም አመሰግናለሁ እና በጣም ነው የማመሰግነው። እናንተ ባትኖሩ እዚህ ላይ ያንደርስም ቆሜ አይልገኝም። በእናንተ ጸሎት ስታደርጉ የነበራችሁ በቃ ስትደግፉን አይዞ ይት ያላችሁ በሙሉ አይዞ ይማረው ብላችሁ ጸሎት ያደረጋችሁ በሙሉ ከልብ እግዚአብሔር ያክብርልኝ። እናመሰግናለን። አዎ ዋናው መዳን ነው። ብዙ ነገር እኛም ተጨንቀን ነበር እና እንኳን አለፈ፣ እንኳን በሰላም አለፈ። ደስ ብሎናል። ይቴ ሲመጣ እንደገና እንቀጥላለን ማለት ነው። ሲመጣ ድረስ ቆይ በእናትህ ልጅ ቆይ ልደውልለት። ቤተሰብ ይቴ ደውዬለት እየመጣው ነው ብሎኛል። ደርሷል። ተገናኝታችኋል እንዴ? ግን እና ማታ አብረን ያደረው አንገት የስር ገብቶ ነው ያደረው። ተቃቅፈን ባሪያው አንገት በእናትህ እንኳን ከዚህ በፊት የሌለውን ናፍቆት አይደል ያሳየኝ። ባየሽው እንዴት እንደሆነ እግሬ ሲያጥ ብታይ። ኧረ ዝም በል የምር እግሬ ስር ገብቶ ያይ በጣ ገደለ። ዛሬ ቪዲዮ ለምን ጀመረች አንቺ? እኛ ሳንኖር ጀምራችሁ ነው። አይ ደስታ ነው። ድንች እንዴት ነው? ደህና ነህ? ሰላም አለልሽም። እንዴት ሳድርጌ የሆዴን ላሳይሽ
ምን ቃል ተናግሬስ ውስጥ እንዴት ናችሁ? ቪዲዮ ተጀመረ እግዚአብሔርም አንጀምር እያልኩ ነበር፣ ግን ያው ሰላምታ ብቻ ነው። ሰላም ደስታ ነው እንዴ? አይ ሰላም ብቻ ነው ያላችሁ። ደስታዬን ደግሞ መግለጽ አለብኝ። ሰላም ብቻ ነው ያላችሁ። አስቀያሚ ቤተሰቦቻችን እንዴት ናችሁ? ያለፈው አልፎ እግዚአብሔር ይመስገን ዛሬ አዲስ ቀን ነው። ያው እንግዲህ ጀምረውት ከሆነ አላቅም፣ እንግዲህ ያው ሸውደውኝ ይሁን አላቅም። ሉሌ ትላንትና ማታ በሰላም 40 ምንጭ ገብቷል። ያው እንደምታዩት ትንሽ ወፍሯል፣ እንደው ኪሎ ምን አጨመረ። ዛሬ በሰላም እና ያው ትንሽ ከባድ ጊዜ ሁላችንም አሳልፈናልና ያው ብቻ ሁሉም ነገር ተመስገን ነው። ዋና እሱ ሰላም መሆን ነው። እንኳን ፈጣሪ ረዳ። ያው ሁላችሁም በስልክም በአካልም እየመጣችሁ እያገዛችሁኝ የነበረ ሰዎች ያላችሁና በጣም ነው የማመሰግነው። ፈጣሪ ያክብርልን። በጣም ያስጨንቅ ጊዜ ነበረ። ሁሉም አልፏል። ብቻ ዋናው እግዚአብሔር ይመስገን። በቃ አንተ ሰላም መሆኑ ነው። እሱም በሰላም ገብቷል። ፈጣሪ ይመስገን እና ይህንን ነገር ያው እሱ እንደመጣ እግዚአብሔር ይመስገን አሁን ደህና ነው። በጣም ደህና መሆኑን ልነግራችሁ ነው ዛሬ። ዋና አመጣጣችን ለዛ ነበረ እና በጣም ነው የምናመሰግነው። የእውነት ሰው አለኝ ከዚህ በኋላ እኔ አልፈራም፣ ሰው አለኝ ብዬ ነው ማምነውና በጣም ቴንኪዩ። በስልክም በምን በቃ ብቻ ኢትዮጵያዊነትን አይችበታለሁ በዚህ ቪዲዮ። ከዚህ በኋላ እኔ ምን አይነት ሰው መሆን እንዳለብኝ ሰርታችሁኛል ብዬ አስባለሁና በጣም ነው የማመሰግነው። እና አሁን ምንስቅበት እንጂ ምናለቅስበት በቃ እና ትንሽ አልፏል ሁሉም። አሁን ከዚህ በኋላ መውደቅ የለ ምን የለ ሁሉም ነገር አልቋል። ያው ዩቲዩብ ስለሚከለክል ነው። ከፍተን ብናሳያችሁ ደስ ይለን ነበረ፣ ግን ያው ዩቲዩብ ይከለክላል። ቁስል ምናምን ነገር ካለ ያው ስለሚዘጋ ለዛ ነው ማናሳያችሁና በጣም ነው የምናመሰግነው። በተረፈ ይህን ይመስላል ቪዲዮአችንና እስቲ እንግባና ውስጥ ደግሞ ማለት ያኔ ምን ነበር እዛ ምን አሳልፈው አንተ በቃ ምን አሳለፈ የሚለውን ነገር በደንብ ዲቴል እናወራበታለን። እንሂድ። እዚህ በኋላ ደግሞ የምንም ማልቀስ የለም። ሉሌ በደስታ ነው። ከዚህ በኋላ ምንም ማለት ማየት አልፈልግም እና እኔ መች ጨረስኩኝ እንዴ? ቶሎ በይና እንግባ። እኔም አልጨረስኩም እኮ አልጨረሰም። ቀስ ብላችሁ ምንም ሰዓትም እንትን አይልም እና ሉሌ ስለተሻለ ደስ ብሎኛል። እኔ ወንድም አንተ ደስ ብሎኛል። ከዚህ በኋላ ምንም እንባ ምናምን ማየት አልፈልግም። እግዚአብሔር ይመስገን። አመስግነን በቃ ቀሪ እድሜን መደሰት ነው ያለበት እና ያው የትላንቱን ያለፈውን ቪዲዮ አይታችኋል። አሁን እኮ አስፈላጊ አይደለም። ቆይ አይደለም ማውራት ስላለብኝ ነው። በእውነት አይደለም ልትከለክለኝ እንዳትሞክር። ያን አናወራም ተባብለናል አይደል? ማለት ብቻ አሁን የመጣ ነው ምስጋና ቪዲዮ ነው። አመስግነን ፈጣሪያችን። ቆይ አንድ ነገር ለምን ሻመት አላወራ? እሺ ምታውሪው ነገር አለ? እሺ ታውራሽ። እና እኔም ደስተኛ ብሆን ገባችሁ? ምንም ደስተኛ አይደለሁም እና ደስታዬን ደግሞ የሚመልስልኝ አንድ ሰው ነው። ያው ይሄንን ነገር ባላወራ ደስ ይለኛል። ማለት ያ የተፈጠረው ነገር ብዙ ነገር አልፏል ምናምንና እኔ እናንተ ችግራችንን ብንፈታ
ሉል ወንድምህ ተሽሏል አይደለ እኮ ምንም እኮ ችግር የለም ይቴ በእናትህ እንደምታውቃት አይ አይደለም ይኸውልህ ሉል ለአንተ ልንገርህ አስፈላጊ አይደለም ቆይ ቢያንስ ሰው ይዳኛል አይደል እናንተ እኔ ሉል ታውቀኛለህ አይደለ በፍቅር ነገር እንደማልቀልድ ምናምን ታውቃለህ ምንድነው አስጨነቃችሁ እኮ ታውቀኛለህ አይደለ አንተ ምንም እና ኢቴ ጋር አንድ ላይ መሆን ፈልጋለሁ ገባ ድሮ በፊት ኢቴ ለኔ ያለው ፊሊንግ አለ አይደለ ሚልኮ አሁን እኮ ያ ነገር አሁንም እኔ ጋር አለ ስሚ አሁን ለምን ማስፈላጊ አይደለም ማለት ነው ማለት እስካሁን ነበር እንዴ አሁን በማን መጥቼ አንድ ላይ መሆን ፈልጋለሁ ምን ታይቀለደሽ ሲጀማ አውቃ ነው አውቃ ይቶነ ነው ታውሽ አውቃ ነው አጋባኝ ንግባና ኢቴ ለምን ነው ያኔም ጥላኝ ካሁንም ጥላኝ ልትሄድ ነው እንዴ እኔና አንቺ በዚህ አይነት ጉዳይ እኮ ምንም ነገር የምርሽ ነው እንዴ አንቺ ምንም እኮ አንቺ መጣሽ ያ ሁሉ ነገር ሲፈጠር ነው ግራ አጋባችሁ ተረጋጉ እንጂ ማርያምን እስካሁን አንተ ምንድነው የምትለው አይደለም የምርሽን ነው እንዴ ማለት ምን ነው የምርሽ ቆይ ኢቴ ዝም በል በእናትህ ማለት እኔ እንደዚህ አይነት ነገር አልቀልድም አይደል እንዴ ምንድነው እኔ ሚካኤል ምንድነው እሺ ቆይ አንተ ለምንድነው ልትው የምትለው ምንድነው ማይሆን ነገር ይሆናል በምታው ለምንድነው መሰማት አትሰማኝ አሁን እኛ ለምንድነው የምንከራከረው አንተ ጀመር አንተ ነህ ጀመረ ተስፋ መስጠት እንደዚህ አይነት ነገር ለታው እኔ እኮ እንደዛ አይደለም ጎኑ አንተ አሁን እንደዚህ አይነት ልቀቁኝ ምን ያስፈልጋል አንቺ ነበርሽ ካሁን ያ ሁሉ ነገር ሲፈጠር አገባም ስለ እንደዚህ አንተ ለምንድነው አንተ የምትለው አንቺ ነህ ነግሬሻለሁ ባላ ምን ልትሆን አንተ ምን በእና ነገር እናንተ ለምን አታስረዱ እንዴ ምን በእና አትናገራቸው እኔና እሷን ጨርሰናል ምንድነው የሚጨርሰው አይደለም እስካሁን ያ ሁሉ ነገር ሲፈጠር አሁን መጥቶ አትሰማኝ ምን ነው የምትለው አንተ ምንም በቃ እኔ ውስጤ መግለጽ የለብኝም አትሰማኝ ሚልኮ ከመጣሽ አሁን ሚልኮ እንዴት ነው ከየት መጣሽ ማለት ነው ሰማሽ እኔን ሰማሽ ሚልኮ እኔን ስሚኝ እማ ያን ነገር ያማን እንዴ በእናትህ ወደዛ አይደለም ሚልኮ እስካሁን ያን ነገር እንደዚህ ልክ ያውላ አንተ የኔን ነገር አታውቅም አይደለ አርፈህ ተቀመጥ የኔን ነገር ታውቃለህ ውስጤ የሚሰማኝ ነገር አረፍት የተሰማን እኮ ነው ሚልኮ ከዛ ሁሉ ነገር ታውቃለህ አንተ እኔን ስሚኝ በእናትህ ይተውኝ አይደለም እኔ ለምን አሰሚኝ በእናትህ ሉላ አንተ ሉላ እኔ እንደዚህ አይነት ነገር ቀልዳለሁ እንዴ ቀልደኝ ነው እንደሚመስል አንዴ ለምን አንደማመጥም ምን አይነት ሰው ተፈጥሮ ምን ይሆናችሁ ነው እኔ እኮ ግራ ገብቶኛል ምን ይሆናችሁ ነው አንቺ ሚልኮ እኔና አንቺ በፍጹም ልንሆን ምንችል አይነት ሰው አይደለም ለምን ስማ አንተ በእናትህ አትይ በእናትህ በቃ እሺ አሁን እኮ እሱ አወራሽ ማለት ይሆናል እኮ አይደለም አንተ ታዲያ አንተም ታዳምጣት እንዴት ነው እንዴ አንተ ምን አደረጋጋም እኔ አይደለም እንዴ ባለቤት እኔ መጮህ ካለብኝ እኔ አልጮህም ይኸውልህ እሺ አንዴ ዝም በል እንዴ አንዴ ዝም በል እሺ ይቴ በፊት ለኔ ያለው ቦታ ታውቃለህ በማርያም አታውሪ እንደዚህ ብለሽ በቃ ይቅር ይቴ እኔ እወድሃለሁ እያልኩህ እኮ ነው እንዴ ምንድነው አንቺ ምን እየሆንሽ ነው ያለሽ አልወድሽም በለኝ እስቲ አልወድሽም እኔ ኖርማል ወድሻለሁ እንዴ ነው እኔና አንቺ ከዚህ በኋላ ከዚህ ማረሳሽም ምናምን የምትለው ነገር ተው ምንድነው ነገሩ እሺ አሁን በቃ በዚህ ምንድነው እኔ እኮ አንድ ቀን ሚል ከሆነና አንቺ ሳናወራ እናልፋለን እንዴ አሁን ከመች ጀምሮ ነው እንደዚህ አይነት ፊሊንግ ምናምን የጀመርሽው አውርተን ስንት ነገር እኔ በስንት ስቃይ የተውኩት ይቴ ነግሬ ያለው እኮ በስልክም ላስረዳ ሞክሬያለሁ አይደለ እንዴ እሺ እናንተ ተረጋግታችሁ ይቴ ቢያንስ ማለት ነው ከሁሉም ወሬ መስማት ተውና እኔ እናንተ ብቻ ቁጭ ብለን እናወራለን ብዬሻለሁ አይደል ሰው ሲሰበሰብ ለምንድን ነው እንደዚህ አይነት ነገር የምታነሺው አንቺ ስማ እስካሁን ማለት አንተም እዚህ ጋር እኔን ያስቀየምከኝ እስካሁን አንተ ጉዳይ ላይ ነው የገባው ነው አይደል አንተ ምንድነው የምትለው አሁን የኔ ጉዳይ ነው እኔ ልፈልጋችሁ ትለኛለህ እንዴ አንተ ለምንድን ነው ያ ሁሉ ነገር ሲፈጠር የነበረች እኔ እኮ ግራ ገባኝ አንተ አሁን ያዙኝ ልቀቁኝ ምንድነው ትርጉሙ አንተ እኔ የሚሰማኝ ነገር ታውቃለህ አሚል ቆይ አንቺ ልክ ትቶኝ አንተ ነገር ተረጋግቼ ነው አወራለሁ በእናትሽ አሁን ልጁን በእናታችሁ እንትን እኔ እኮ ምንም አይደለም እኔ ውስጥ ያለውን ነገር ልግለጽ ነው ያልኩት አይደለ እንዴ እኮ አይደለም እኛ አሁን ገና እፎይታ ልናገኝ ነው አይደል ያ ሁሉ ነገር እና እኔ ምን ያስከፋው ነገር አለ አይደለም እስካሁን የነበርሽ ሚልኩ አሁን ገና አሁን ሌላ ነገር ብዙ ነገር ትቼ መጣሁኝ አይደለ ጊዜው ሆነ አይደለ ጊዜን እየጠበቅኩኝ ነበር እኮ ኧረ ሚልኩ በእግዚአብሔር ሎሌ ቢያንስ አንተ ነው እኔ ዛሬ በመጣ ዛሬ እንደዚህ ነው እንደምትቀበሉ ኧረ በእግዚአብሔር ዛሬ ምን እንጨቃጨቅበት ቀን ሆኖ አይ ሚልኮ ለምን እንደዚህ እንሆናለን? ይቴ ምን ሆናችሁ? ሚልኮ እኔ ለአንዴና ለመጨረሻ ጊዜ ልንገርሽ፣ ስሚኝ፣ የምታዳምጪኝ ከሆነ ይኸውልህ በትክክል አስብ። የኔና ያንቺ ነገር የሚሆን ነገር አይደለም። ሰማሽኝ አይደል? ይኸው ሶፊን ነው የምናገረው። አይኔን እያየ ሰላማይሆን ነው አይኔን እያየ ነገር አይሆንም። ማይሆን ከሆነ እኮ አይኔን እያየ መንገር ነው አይደለ እንዴ? አሁን አይንሽን አየው አላየው ምንድነው? ይቴ ትወደኛል ነበር? ትወደኛል ነበር ይቴ? ቆይ ትወደኛል ነበር ወይ? ያ ያለፈ ነገር ነው። በእናትሽ ስሚኝ፣ እኔንም አድምጪ። በቃ ተውከኝ እንደዚህ ሚልኮ እኔና አንቺ እኮ ስልሽ
ይዘህ ታስፈልገኛለህ። ቆኔ ውሸት መቤቴን ውሸት አልዋሽም ባንተ ህይወት። እሺ ግዴታ አይደለም የኔና ያንቺ ነገር አሁን ግዴታ ልንሆን እኮ አይገባም። በቃ በጣም ብዙ ነገር አስቤ ነው የመጣሁት ከሀገሬ ወስኜ ነው በራሴ ህይወት። አንቺ በዛ ጉዳይ እናወራለን። ትምህርትሽ የሚያስተው ነገር ምንም አሁን እኮ ምንድነው የተፈጠረው? ምንም በውዴታ ያኔም እኮ ነው አንቺን አስገድጄሽ አይደለም አብረሽኝ ያልኩሽ አይደል እኮ አሁን ከኔ ስለመጣ ነው አይደለም። ፍላጎትሽ ቢሆን ኖሮ አንድ ላይ ነው ነበር ያኔ አይደል እኮ ከኔ ስለመጣ ነው። አሁን የሰማሽ ነው አይደል? በቃ ከዚህ በኋላ ስንት ነገር ተፈጠረ። አሁን አመት ሊሆነው ሊደርስ ያለን ነገር እንደ አዲስ እንትን ማለት አስፈላጊ ነው? እኔ በስንቱ እንትን ልበል ስንት ነገር ላስብ። አሁን ደግሞ አንቺ ጭራሽ ሚልኮ ረሺ በኝ በእናትሽ በቃ አሁን እኮ በእናታችሁ እንደዚህ አይነት ነገር አሁን እንደዚህ ነው እንደምትቀበሉኝ ዛሬ በመጣ ዛሬ ከቤት ወጣ ሚልኮ እኔ አንቺን መቼም ላስከፋሽ አልፈልግም። ታውቂያለሽ ምን ያህል አንቺ ቦታ እንዳለኝ። እሺ አድምጣት ግን በቃ ስሚኝ እኔንም አንቺ አድምጪኝ እሺ። በቃ ማይሆን ነገር አይሆንም። በቃ ይሄንን ርዕስ በእናትሽ እኮ እንደማይሆን አንተ ለመሰለህ ይቴ እንደምትወደኝ አውቃለሁ አይደል? ትወደኛለህ አይደል? ይቴ ምን እኮ ጠላሻለሁ መቻልኩሽ እኮ ታዲያ ይኸውልህ ቢያንስ ልትረዳኝ ሞክር። ታውቀኛለህ አይደል? እኔ ሚልኮ እኔ አሁን እወድሻለሁ። ይኸውልህ እኔ ልታስተባብለኝ እንዳትሞክር። መቼም ልጠላሽ አልችልም። ምክንያቱም ልትጠይ ልጅ አይደለሽ። ግን እኔና አንቺ አብረን ማለት ሰማሽ ማለት በቃ እሺ ትወደኛለህ ነበር እሺ አትይኝ ትወደኛለህ ነበር ያኔ እንደዛ ያ ሁሉ ነገር ውሸት ነው። ቆይ አይደለም እኔ የእውነት ጭንቅላቴን አሳርፍልኝና ወይ ተው እንታው። እሺ ለምን ይሄንን ርዕስ አንዘጋ? ቆይ አይደለም ይሄንን ርዕስ አንዘጋ እንዘጋለን። ይሄው ለኔ ጭንቅላቴን እንዲያርፍ ፈልጋለሁ። ይቴ እኔ እንደ በፊቱ አላፈቅርሽም ብለህ አማርኛ ቆይ ግልጽ አይደለም እንደሚል አንተ አይመለከትም። እኔ በእናትህ ልናገር ይችላል ግን አሁን ላይ እኮ አይሆንም። አንተ ምን በእናትህ በቃ አትይቶ እኔና እሷ እንጀስተው በቃ አትናገራት እንድትናገራት አልፈልግም። እኔ ነግሬሻለሁ ምን ልትሆን ነው? አንተ እኔና አንተ እሱ ነው በማል እኔ ካሳለፍኩት አንፃር ነው ስም የሚናገረው ሚልኮ በእግዚአብሔር ያለው ልከት በኋላ አልኩ አይደል እንዴ አይቴ ሌላ ነገር ያጋሪ ይደርሳል። ኧረ በእናትሽ ሚልኮ እኔ ለይቴ ያስፈልገዋለሁ እኮ በቃ ያስፈልገኛል። እሺ በእናትሽ እኔና እሱ እንጨርስ ይሄንን ነገር እስካሁን ነበር። እሺ አንተ አይመለከትም ማለት ነበርኩኝ ጊዜ ለአንተ ቢያረን እስካሁን የታደሰው ሚልኮ እኛ እኮ ተመሳሳይ ህይወት የኖርን እኮ ነው። በቃ እንደገና ፎቶ አገኘን ስንተመልሰው ነው ዛሬ ገባ። ምን ሆነሽ ነው ዛሬ መጥቼ እንደዚህ ነው እንዴ እንትን ምን ነው ዛሬ ምን እንበሳጭ? በቃ እሺ አንተም ተው ሚልካ ስማ በቃ ተስኪ ስቂኝ ወይ ለኔ በቃ አንተም ዝም ብለህ በቃ አዳምጠኝ እሺ። ሰው ሚልን ስማ በቃ አትጩበት። እሷና በደም ማንም እንዲገባ በቃ ሚልካ ተይ በእግዚአብሔር ዛሬ መጥቼ እሷ እንዳንተ ማለት ነው ተይ በእናትሽ ያየን ሰዎች ነው ሚልካ ሲጀመር እኔ ስላልኩት ነው። እሺ በይኝ እኔ እኮ አውቃለሁ ሁሉም ነገር ግን ቀስ ብለን ተረጋግተን እናውራ። ቤትም ይሁን ሌላ ቦታ ሚልካ እሺ በይኝ በእናትሽ እንዱ ይቴ እኔ ሎሌ እሺ በቃ እናውራ አውራትና ከዛ በኋላ እኮ ነገር ሲጀመር ከኔ ስለመጣ ነው አይደለ? እኔ ስላልኩ ነው አይደለ? ይቴ ሚልካዬ ኧረ በእግዚአብሔር ተው። አሁን እስከ ዛሬ ድረስ ወድሻለሁ እንደዚህ ነኝ ምናምን እያልክ አልነበር? ዛሬ ከእኔ እሺ ስላልኩ ነው። ኧረ ከማን ወገን እንደምንመጣ እኮ ግራ ገባኝ። ማርያም ንገረኝ፣ አይኔን እያየህ ንገረኝ። እኔ አልወድሽም በለኝ። እኔ መቤቴን ጥዬልህ እሄዳለሁ። ከፈለክ አርባ ምንጭንም ለቅቄልህ እሄዳለሁ። ግን ታስፈልገኛለህ። ይሄንን ወቅ እሺ እኮ አሁን እኮ የምናወራበት ሰዓት አይደለም። ሚልካዬ እና እግዚአብሔርን ለኔ አሳውቀኝ ሚልኮ በተቻለ አቅም ማለት ነው። አለበለዚያ ጭራሽ ነው ማታየኝ። ጭራሽ ሚልኮ ይቅርታ በማርያም ልቀቀኝ። ሚልኮ ያናገርኩሽ ሚልኮ በዘመደንገቴ ተደብቄ ኖርኩኝ ለከሚሆን